ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ሰላም ነው። እስኪ ዛሬ ላሰማችሁ የሰው ልጅ እንከን ማውጣቱ አይቀርም አንቺ ላይ። ስለዚህ አንቺ ነው የምንሽበት ህይወቴ ብለሽ የመረጥሽው ህይወት ስትኖሪ በኩራት ደረትሽን አጣሽ። በነገራችን ላይ ሀቡን ምን ያህል እንደምወዳት ታውቃላችሁ? ሀቡን በጣም ነው የምወዳት ከምንም በላይ። ለምን ታውቃላችሁ? በራሷ የምትተማመን በጣም ጀግና፣ ኩሩ፣ ምንም ነገር ቢመጣ በቃ እኔ እንጃ አላውቅም። በጣም ያኔ ቲክቶክ ላይ የምትከታተለው ካላችሁ እሺ ሁነው ራሱ እንትን ሲሏት እሷ አንድ ሁና የምታሸንፍ ሴት ናት። አንድ ሁና እና በጣም የምወዳት ጀግና፣ ኩሩ በቃ ባላን ነገር ኮርታ በቃ ተማምና እኔ እንደዚህ ነኝ አሁን እንደዚህ ነኝ ብላ በራሷ የምትከራከር ሴት ናት። በጣም የምወዳት በቃ አላውቅም። ለሰው ምክር ስትሰጥ ምናምን በእውነተኛው ህይወትሽ የተቀበልሽ ይቀበልሽ ያልተቀበልሽ ማናቱ ይተካል። ማን ምን ያመጣል? ማን ያስተዳድርሻል? ማን ያኖርሻል? የሚያኖርሽ አንደኛ ፈጣሪ፣ ሁለተኛ ጉልበትሽ ነው። በጉልበትሽ ሰርተሽ እውቀት ካለሽ በእውቀትሽ፣ እውቀት ከሌለሽ በጉልበትሽ ሰርተሽ በገንዘብሽ የሚክራይሽን ከፍለሽ በገንዘብሽ በልተሽ ቢያምሽ በገንዘብሽ ታክለሽ ለምትኖሪው ለማን ብለሽ? ሰው እኮ ምንም ብትሆኚ እኮ ስለ አንቺ ማውራቱን አይተው። ምንም ብትሆኚ፣ ቆንጆ ብትሆኚ፣ አስቀያሚ ብትሆኚ፣ ተማርሽ ብትሆኚ፣ መሀይም ብትሆኚ፣ ሀብታም ብትሆኚ፣ ድሀ ብትሆኚ፣ ታዲያ የሰው ወሬና የሰው ትችት ፈርተሽ ለምን ትደብቂያለሽ? ህይወትሽ ፎርዋት እናላችሁ የፈለግኩት ነገር ምን መሰላችሁ? እዚህ ላይ ትክክል ናት አላችሁ እዚህ መታችሁ አንቺ እኮ ብላችሁ እንትን ለምትሉ ሰዎች ማለት ነው። እኔ ፋጡማ ነኝ እና ደግሞ በማይመለከታችሁ ነገር አትግቡ። አብዛኞቹ የሚዳም ቅመሞች ላችሁ የሚፈልገው መሰላችሁ እዚህ ዩቲዩብ ላይ ብዙዎች አላችሁ። አሁን ሚዲያ ላይ ብንወጣ እንደዚህ እንባላለን፣ አንቺ እኮ እንደዚህ ነሽ እንባላለን፣ እንደዚህ ይለናል፣ ሰው ምን ይለናል ብላችሁ የምትጨነቁ ሰው መጥቶ እናንተ ሲቸግራችሁ አይረዳችሁም። ሰው መጥቶ የእናንተን ህይወት አይኖርም። ሰው መጥቶ በቃ ምንም ነገር ሊያደርግላችሁ አይችልም። አህምሽ እናንተ አንደኛ በራሳችሁ ተማመኑ። እኔ አብዛኛውን ሰዓት እኔ በራሴ ልንገራችሁ፣ አብዛኛውን ጊዜ እንደዚህ ባደርጉ ሰው ምን ይለኛል፣ እከሌ ምን ይለኛል ብዬ በጣም ነበር የምጨነቀው። በፊት ላይ ልንገራችሁ፣ በጣም ነበር የምጨነቀው። አሁን ላይ ማንም ይሁን ማንም ለቤተሰቦች አይሆንም። እኔ ያ ነገር ከተስማማኝ፣ ያ ነገር ካጀበኝ፣ ለእኔ ትክክለኛ መንገድ መስሎ ከተሰማኝ ማንንም አልሰማም። መስማትም የለብኝም። ትክክል ነው። ምክንያቱም እኔ የሚቸገረው ኑሮ እኔ መጨረሻ ላይ የማሳልፈው እንትን ማንም የሚያሳልፍልኝ ነገር የለም። ሁሉም ነገር በህይወቴ ኃላፊነት ራሴ ነኝ የምወስደው ለማደርገው ነገር። ሁሉም ሰው ኃላፊነት መውሰድ ያለበት ብዬ አምናለሁ። በራሴም በማደርገው ነገር ቢመጣብኝ ነገር ኃላፊነት ተወስዳለሁ። ግን ወዶቼ በራስ መተማመን ይኖራችሁ፣ በራሳችሁ ኮንፊደንስ ይኖራችሁ። ሚዲያ ላይ እዚህ ወጥተው በእርግጥ ብዙ ነገር አለ። ወጥታችሁ እንደዚህ ስትሉ ብዙ ነገር እንደሚባል አውቃለሁ፣ ብዙ ነገር እንደሚመጣ አውቃለሁ። እኔ አሁን ላይ በገባሁ አንቺ እኮ ተብሎ ብዙዎቹ የሚሳደቡት የሚያውቁት ሰዎች ናቸው መጥተው የሚሰርቡኝ የሚሉ። ግን እነዛ ሰዎች ሲቸግራችሁ አይደለም የሚመጡት። ሲቸግራችሁ መጥተው ይሄን ላግዘው ወይም ደግሞ ይሄን ልዳህ የሚል የለም። የሆነ ቦታ ላይ ግን ካላችሁ እናንተን እንትን ለማለት ለመዝለፍ፣ እናንተን ለመሳደብ ይመጣሉ። እና ወዶቼ አንደኛ በራስ መተማመን ይኖራችሁ፣ በራሳችሁ ኮንፊደንስ ይኖራችሁ። ያላችሁን ነገር በቃ ያላችሁ خلاص እናንተ ማለት ነው ምንም ሁኑ ፈጣሪ ለእናንተ በቃ እናንተን ምርጥ አድርጎ ፈጥሯችኋል። በራሳችሁ መተማመን ይኖራችሁ፣ በራሳችሁ ኮንፊደንስ ይኖራችሁ። እናንተ خلاص እኔ ፋጡማ እንደኔ ማንም የለም። እኔንም በጭራሽ የትም ፈልጋችሁ አታገኙም። ከኔ የተሻለ እኮ ልታገኙ ትችላላችሁ። በጭራሽ ፋጡማን የትም አገር ብትገቡ አታገኟትም። እኔን የትም አታገኙኝም። የትም አልተፈጠርኩም። እኔ አንድ ብቻ ነኝ። ስለዚህ እኔ ከምንም በላይ ነኝ። ለኔ ከምንም በላይ ነኝና በራሳችሁ አለመተማመን፣ በራሳችሁ ኮንፊደንስ ማጣት፣ የሆነ ነገር ሲናገሯችሁ ዩቲዩባችሁን ዘግታችሁ መውጣት ማለት ስላታ እና እሺ ብላችሁ ለማን ብላችሁ ነው እንደዛ የምታደርጉት? ዩቲዩባችሁን በስነ ስርዓት ስሩ። መጥቶ የሚሳደብ ካለበት ብሎ ካባሩት በስድብ ጥርግርግ አድርጋችሁ አስወጡ። አለቀ። ከህይወታችሁ አስፈላጊ ሰው ከህይወታችሁ አስወጡ። እናንተን ዝቅ የሚያደርጋችሁ እናንተን እንዲህ ያላችሁ እንደዚህ ነው፣ ይሄ ነገራችሁ አያምርም፣ ይሄ ነገራችሁ እንደዚህ ነው ብሎ ዝቅ ሊያደርጋችሁ የሚሞክርን ሰው ከህይወታችሁ አስወጡ። ከህይወታችሁ ሙሉ አድርጋችሁ አስወጡ። ጭራሽ እንዳልነበረ አድርጋችሁ እንዳልነበረ ትዝታው እንኳን እንዳይኖር ማለት ነው። ልክ እንደዛ አድርጋችሁ አባሩ። ራሳችሁን በራሳችሁ በቃ አለ አይደለ ማንነታችሁን የሚቀበል አምኑ። እናንተን መጥፎ ጎናችሁንም ጥሩ ጎናችሁን በጓደኛ በኩልም ቢሆን ሁሉ ነገራችሁን አምኖ የተቀበለ መሆን አለበት እናንተ ጋር የሚቆይ። እናንተ ተሳቃችሁ እከሌ ሄድብኛልና እከሌ እንደዚህ ለኛልና እንደዚህ ማድረግ አልችልም ነው የምትፈልጉትን አድርጉ።
የምትፈልጉን እንትን አድርጉ። ያኔ ህይወት እኮ በጣም አጭር ናት። ለሰው አይደለም መኖር ያለባችሁ ለራሳችሁ ነው። ብቻዬቱ በተለይ ዩቱብ የምትሰሩ ካላችሁ እንደዚህ ይሉኛል እያላችሁ ዩቱባችሁን ያኔ በስነ ስርዓት የማሰሩ አላችሁ ነገር ሲናገሯችሁ ዘግታችሁ የምትወጡ እንደዚህ መሆን የለበትም። መስራት ያለባችሁን ስሩ። ሁሉም ነገር ከልኩ አያልፍም። ሁሉም ነገር ከልኩ አያልፍም። ልንገራችሁ ታየም አልሙኝ በጣም ወዳችኋለሁ። መዳም ቅመሞች ጠንክሩ። ዩቱብ የምትሰሩትም አበረታቱን። እኛንም እንበረታታ። ይዟችሁ እሺ። ማሰላሙ